ትልቁ ከቤማንዳ ከተራናቸው ደስ የሚለኝ በጣም ብዙ ሰዎች ከዚህ ሀገር ሲሄዱ በተለይ በጣም ከባድ ነው። ኢንፎርሜሽን ካልታወቀ በጣም ፖቴንሻል ያላቸው ሰዎች ማይገባቸውን ወይም ደግሞ በጣም ዲዘርቭ የሚያረጉትን ስራ ወይም ደግሞ ዲዘርቭ የሚያረጉትን ስራ ማያገኙበት ሁኔታ አለ። አሁን በጣም የሚያስገርማችሁ እዚህ ሀገር ቁጭ ብለው ልክ አሜሪካ እንደሚሄዱ ሲያውቁ ከዚህ ክላስ ይወስዱና በሄዱ በሳምንት ስራ የተቀጠሩ ሰዎች አሉ። ከኢትዮጵያ ስራቸውን ተምረው ከማሌዥያ የተማረ ሰው አለን፣ ከጀርመን፣ ከጣሊያን፣ ስዊዘርላንድ፣ ከዩኬ፣ ከካናዳ እንኳን በጣም ብዙ። ከሁሉ በላይ ደስ የሚለኝ ደግሞ የሀገሬ ልጆች የሀገሬ ወገኖቼ ከዚህ ካሁኑ እንደዚህ አውቀው ማለት ነው የቤማንዳም ኢትዮጵያ ውስጥ ቤማንዳም መከፈት በጣም የሚያስደስተኝ እዛ ካለው የበለጠ በጣም ደስ የሚለኝ ከወገኖቼ ጋር ሆኜ በማውቀው ቋንቋ አብሬ መስራት በመቻሌ ነው። አሜሪካ ሀገር እኔ ያለሁበት አንደኛው ኮንሰልት የምናደርገው ጋር 4 የኔ ተማሪዎች አሉ። ሌላ ኮንሰልት የሚደረግበት ቦታ 3 የኔ ተማሪዎች አሉ። በጣም ብዙ ኦፊስ 4 አበሻ 3 አበሻ በተለይ በኦፊስ 365 በማይክሮሶፍት ፕሮዳክት የቤማንዳ ተማሪዎች በስፋት ማለት ነው ከህንዶች ያልተናነሰ። ይሄ እንደውም ይሄ ስቶሪ አይ ቲንክ ሼር መደረግ የሚችል ይመስለኛል። እነ ቡዛለ የሚባል ትልልቅ ኦርጋናይዜሽኖች እንዴ ኢትዮጵያ ውስጥ ሼር ፖይንት ነው ብቻ ነው እንደምትማሩት እስከዛ ድረስ ራሱ ደርሰናል። ብዙ ሰው ኢንተርቪው ሲያደርጉ በተለይ ዲኤምቪ አካባቢ በጣም ብዙ አበሻ አለ በኮምፒት የሚያደርግ ማለት ነው። እና ያንን ማድረግ መቻል ትልቅ ነገር ነው። ሰው አዲስ ምዕራፍ ዲሴምበር 17 2024 ይሄ ቀን ኦን ፐርፐዝ ነው። እነዚህን ቀናቶች እንዲታወቁ የፈለኩበት ከዚህ በፊት የዛሬ 3 ዓመት አካባቢ ኢትዮጵያ ውስጥ ቢሮ መከፈት አለበት የሚለውን የፋውንዴሽን ስራ ጀምረን ነበረ። ሎየር ቀጥረን ነበረ። አንዳንድ ስራዎችን ጀምረን ነበረ። የዛኔ ባሰብነው ፍጥነት ነገሮች አልሄዱም። ፖዝ ማድረግ ነበረብን ፕራዮሪታይዝ የምናደርጋቸው ነገሮች ስለነበረ ይሄም እሁድ ቀን ነው። የሚገርማችሁ በቃ አሁን we have to be serious next year ሲመጣ ኢትዮጵያ ውስጥ ቤማንዳ መከፈት አለበት። ዛሬ ስራው መስራት የመጀመሪያ ፋውንዴሽን ሚቲንግ ተጀመረ የዛን ቀን ማለት ነው። ማርች 2025 ሰኪውር አረግን ላይሰንስ ኢትዮጵያ ውስጥ። ጁን ውስጥ ቤማንዳ ኦፊስ ተከፈተ። ኢሚዲየትሊ 3 ፉል ታይም 2 ደግሞ ኮንሰልተንቶች በጣም የሚሰሩ ስራዎች ስላሉ ኢትዮጵያ ውስጥ ቀጥረናል ማለት ነው። እግዚአብሔር ቢፈቅድ በቅርቡ ተጨማሪ ሰዎች መቅጠር እንፈልጋለን። ዛሬ ደግሞ ያው የቤማንዳ ይፋዊ የመክፈቻ ፕሮግራም እንግዲህ እየታደምን ነው። ስለሰማችሁኝ አመሰግናለሁ።